21 አመቴ ነው ከፍቅረኛዬ ጋር 1 አመት ከቆየን በኋላ ቃል ተገባብተን እኔ ከኢትዮጵያ ውጭ ሄድኩ እንደሄድኩ እርሱ ከቀድሞ ፍቅረኛው ጋር ድጋሚ ፍቅር እንደጀመረ ሰማው ከአመት በኋላ ለረፍት መጥቼ ስለ ጉዳዩ ስጠይቀው ከርሷ ጋር እንደተገናኘ ግን ምንም አይነት ነገር እንዳላደረጉ ነገረኝ ስለተናደድኩ ብዙ ሳላወራው ተመለስኩ እዚያም ሄጄ ድጋሚ ሌላ ፍቅረኛ እንደያዘ ሰማው ከዚህ ሁሉ በኋላ አሁን ደጋግሞ እየደወለ ይቅርታ እንዳደርግለትና አብረን እንድንሆን እየጠየቀኝ ነው እንቢ ብለውም ስታገቢ ካላየው በስተቀር ተስፋ አልቆርጥም ብሎ ይጨቀጭቀኛል ይቅርታ አድርጌለት አብሬው ልሁን ወይስ ልለየው ነው የምትለው ሰላም ስለዚህ እስቲ ከመናቹን ጀምሯ ጎበስ ዶክተር ግዛቸው የሰላም ፍቅረኛ ማንነቱ አልተገለጸም ግን በተለያዩ ጊዜ የሷ ታማኝ ሆና የቆየችውን ፍቅረኛውን ሲዋሽ ቆይቷል በዚህ ውሸቱም ደግሞ እሷ ችግር ላይ እንደቆየች ነው የገለጸችልን ስለዚህ ይሄ የሰላም ፍቅረኛ ቃሉን ሳይጠብቅ ቀርቶ በመጀመሪያው ዋሽቷታል ስለዚህ የመጀመሪያው ውሸቱን እሺ ብላ ተቀብላ ይቅርታ ልታደርግለት ሞክራ ነበር እንደ ህመሟ ወይ እንደ ዘርዝሯ እንደምረዳው በዚህ ሁኔታ ላይ እንዳለች ነው እንግዲህ ወይሷ የይቅርታ ልቧ እንደተከፈተ ነው ሌላ ስተት ወደ ሁለተኛ ሌላ ፍቅረኛ ጋር ስተት ገብቶ ያገኘችው አሁን ደግሞ ምናልባት ተጸጽቶ ይሁን ወይንም ደግሞ ከነዚህ ፍቅረኞቹ ከሷ ተደብቆ ከያዛቸው ፍቅረኞቹ እጥበርባሪነቱ ሸታምነቱ ተነቅቶበት ሊሆን ይችላል ፊት ስላላገኘ ወደ አማራጩ ቀድሞ ዳስቀመጠው አማራጭ እየተመለሰና እየተማጸነ ይገኛል ስለዚህ ባጣ ቆየኝ አይነት ስሜት ነው ያደረገ ያለው ለኔ የሚታየኝ ስለዚህ ማር ያለ መድኃኒት ነው በኔ በኩል ያለው አንድ ይቅርታ ሊሆን ይችላል ሁለት ስለዚህ አሁን ደግሞ ሶስተኛውም እሷ ወሬውን አልሰማችም ስለሱ መረጃ አልጠየቀችም እንጂ ሊኖር ይችላል ማረጋገጫው የላትም ግን በኔ በኩል አይታየኝም ልጁ ላዋሽ ይችላል የሚል አንዴ ተሳስቶ ሊሆን ይችላል ስላለ ሁለተኛ ግን እዛው ገብቶበታል ስለዚህ ይቅርታ የማድረግ እድሏ ትንሽ የከበደ ይመስለኛል እሺ በኔ በኩል እንኳን እንደዚህ እንደ ዶክተር ግዛቸው አልደመደመም ምክንያቱም እሷ ያለችው ነገር አንደኛ ተገናኝቷል ምንም ነገር አላደረግንም ብሏል ያው ለዚህኛው ለተፈጠረው ነገር መጀመሪያ ይቅርታ ይጠይቅ አልነገረችንም ከዛ በኋላም ለፍቅረኛ እንደያዘ ሰማዋለች ለዚህኛውም ማመን አለማመኑን አልነገረችንም ያን አድርጎት እንደሆነ ግን ደግሞ ያው ይቅርታም ይያለ ነው ይቅርታ የሚለው ለየትኛው እንደሆነ መጀመሪያ ያላረገው ነገር ይሁን አሁን ሁለተኛ አልታወቀም ሆኖም ቀረ ግን አሁን እየጠየቀኝ ነው አለች ይቅርታ አድርጊልኝ ይያለ ነው ተጸጽቶ ከሆነ እና ጥፋቱን አምኖ እስከሆነ ድረስ እና እስከተዋደዱ ድረስ ያንን ይቅርታ መቀበል ምትችል ከሆነ እሷ በሩ የተዘጋ ነው ብዬ አላስብም ግን ለምንድነው ይቅርታ የሚጠይቀው ከዛች ልጅ ጋር ምንም ነገር አላደረኩም ብሏል ዝም ብሎ ስላገኛት ነው የቀድሞ ፍቅረኛውን ወይስ ሌላ ነገር አለ እሱን ብትነግረን ጥሩ ነበር ሌላ ነገር ተደርጎ ግንኙነቱ ገብቶ ከሆነ ትንሽ ሊከብድ ይችላል ያ የነጭ ዞሆኑ ጉዳይ ሊመጣ ይችላል ማለት ነው ስለዚህ እሷም ይሄንን ተቋቁሜ አብሬ መሆን ይችላል ብላ ካሰበች ይቅርታ ብትጠይቀው ችግር አለው ብዬ አላስብም ስለዚህ ምንድነው እኮ የሷ ሁኔታ ነው መድኃኒቷ ይቅርታ ልታደርግለት ትችላለች ሁኔታዋ ይወስናል ይቅርታ ያደረገውን ነገር ሁሉም ነገር አምኖ እሷ ያንን ያደረጋቸው ነገሮች ሁሉ ተቋቁማ ይቅርታውን ተቀብላ አብራ መኖር የሚያስችል ስነልቦና አለኝ ብላ መታመን ከሆነ ይቅርታ ብታደርግለት ችግር የለውም ብዬ ነው ማስበው እሺ ያው የፍቅር ግንኙነት ላይ በተለይ ደግሞ ይሄ የርቀት የፍቅር ግንኙነት ላይ ብዙ ጊዜ በጣም በቃ ከምንም ነገር የጸዳና የነጻ ፐርፌክት ይሆናል ተብሎ አይጠበቅም በጣም ፐርፌክት የሆነ የፍቅር ግንኙነት ሊኖር ይችላል ግን ብዙ ጊዜ እንደዚህ አይነት መተረማመሶች ያጋጥሙታል በተፈጥሮም አስቸጋሪ ነው በርቀት መፋቀር ማለት ነው ስለዚህ ልክ
እንቁላል ፍርፍር ለመስራት እንቁላል መስበር ግድ ነው እንደሚባለው እውነተኛ የፍቅር ግንኙነት ለማግኘት ትንሽ ልብ መሰበር ሊያጋጥም ይችላል። በእነሱም እንደዚህ አይነት ኬዝ ነው የሚታየኝ። ግን ይሄ ሰው ሁለት ጊዜ ከአንድም ሁለት ጊዜ አድርጎ ከሆነ በጣም ሪስክ አለው ይሄ ፍቅር። በዛ ላይ ደግሞ ይቅርታ እየጠየቀ ነው ብላለች። ስለዚህ ይቅርታ የሚጠይቀው ያው የሆነ ነገር አጥፍቷል ማለት ነው። ስለዚህ ሁለቱም ጊዜ አጥፍቶ ከሆነ እኔ በዚህ ጉዳይ ላይ መራራው መድኃኒት ነው ማዘው። ምክንያቱም አንዳንድ ጊዜ እንዲያውም በርቀት ሲሆን የበለጠ ኃላፊነት ይሰማሃል ከቅርብ ካለ ሰው። በቃ ስላንተ ምንም ነገር እንዳይወራብህ፣ እንዳይሰማብህ፣ እንዳይታይብህ ትጠነቀቃለህ። ምክንያቱም በቃ ከርቅ ያለችው ዞሮ ዞሮ በቃ ወሬ መስማቱ አይቀርም ትላለህ ማለት ነው። ይሄ ሰው ግን አንዴ ብቻ አይደለም ሁለት ጊዜ እነዚህ ነገሮች አስመዝግበዋል። በዛ ላይ ደግሞ ይቅርታ እየጠየቀ ነው። ይቅርታውን የመቀበልና ያለመቀበል የእሷ ጉዳይ ሆኖ ግን ከዛም በኋላ ላለው የፍቅር ግንኙነት አስተማማኝ አይደለም። ይሄ ፍቅር ግንኙነት ሪስክ ያለው ነው። ስለዚህ ሁለቱም መድኃኒት ነው እኔ የማዝላት። ከሁለቱም አንዱ ራሷን መምረጥ ትችላለች። በእኔ በኩል ያለው ሁለቱም ነው። ስለዚህ ሁለቱ ማለት የትኛይቱን ነው የምትለው? አንደኛው በጣም አስቸጋሪ እንደሆነ ማለት ነው ከዚህ ሰው ጋር የፍቅር ግንኙነት ማድረግ። ስለዚህ በቃ ማቋቋሚና ሌላ ህይወት ጀመሪ ነው። ሁለተኛው ደግሞ ሪስክ እንዳለው አውቃ ከዚህ በኋላም ችግር ሊያጋጥም እንደሚችል አሁን ሊያሳዝናት እንደሚችል አምናበት ያው ከሱ ጋር መቀጠል ማለት ነው። እሺ በጣም ጥሩ። ያው እንግዲህ ሰላም ተቀብላለች ህመሟን፣ ህክምናዋን ከቀዶ ጥገና ክፍል እንድትወጣ ይደረግ። ከዚህ በኋላ ደግሞ መደበኛ ታካሚዎቻችን ይግቡና እኛም ጋዋናችንን አድርገን የክበባችንን ሁኔታ እሱንም አጣርተን ብንመለስ ምን ይመስላችኋል? በጣም አሪፍ። ስለዚህ ሙዚቃ እንስማና እንመለሳለን። ሴባስቶፖል ሲኔማ፣ ኤድና ሞል፣ ብረታ ብረትና ኢንጂነሪንግ ኮርፖሬሽን እንዲሁም ደግሞ ማንዴላ የርቀት ትምህርት አካዳሚ ስፖንሰሮቻችን ናቸው። እንመለሳለን።